እውነተኛ ፍቅር የማስታወስ ችሎታ የለውም። ሰላም ጤና ይስጥልኝ። የከሰምፔር የልብ ታሪኮች ቤተሰቦች እንደምን አላችሁ? ዛሬ የምነግራችሁ ታሪክ ስለ ፍቅር ያለንን ግንዛቤ የሚቀይር ነው። ብዙዎቻችን ፍቅር አብሮ መሳቅና መልካም ጊዜያትን ማሳለፍ ብቻ ይመስለናል። ነገር ግን እውነተኛ ፍቅር የሚፈተነው ያ ሁሉ ሲጠፋ ነው። ዛሬ የምነግራችሁ ታሪክ 70 ዓመታት አብረው ስለኖሩት አዛውንትና ስለ ባለቤታቸው ነው። በአንድ ወቅት በአንድ ትንሽ ከተማ ውስጥ የሚኖሩ አዛውንት ነበሩ። ባለቤታቸው ለብዙ ዓመታት አብረዋቸው ከኖሩ በኋላ የማስታወስ ችሎታቸውን በሚያሳጣው የአልዛይመር በሽታ ተጠቁ። በሽታው ከባድ ከመሆኑ የተነሳ የገዛ ልጆቿን፣ የኖረችበትን ቤት እና ከሁሉ በላይ ደግሞ የህይወት አጋሯን ማስታወስ አቃታት። ባለቤታቸው ልዩ ክትትል ወደሚፈልገው ማዕከል ገባች። አዛውንቱ ግን አንድም ቀን ሳይታክቱ ዝናብም ይሁን ፀሐይ በየቀኑ ጠዋት 2 ሰዓት ላይ ሆስፒታል ይገኛሉ። የሚወዱትን አበባ ይዘው ይገባሉ። አጠገቧ ይቀመጣሉ፣ እጇን ይይዛሉ። እናም ስለ ድሮ የፍቅር ታሪካቸው ያወሯታል። እሷ ግን ዝም ብላ ትመለከታቸዋለች። አይኗ ውስጥ ምንም አይነት የማወቅ ስሜት አይታይም። አንድ ቀን በዚያ ሆስፒታል የምታገለግል ነርስ አዛውንቱን መንገድ ላይ አስቆመቻቸው። እንዲህም አለቻቸው፣ አባባ አንድ ነገር ልጠይቅዎት? ባለቤቷ እኮ እርሱ ማን እንደሆኑ እንኳን አታውቅም። ለምንድን ነው እርሱ በየቀኑ የመጡ ራስዎትን የሚያደክሙት? ባይመጡም እኮ አታዝንም፣ ምክንያቱም ማን እንደመጣ አታውቅም አለቻቸው። አዛውንቱ ለጥቂት ሰከንዶች ዝም አሉና አይናቸው ውስጥ ትልቅ ትርጉም ያለው ፈገግታ ታየ። እንዲህም አሏት፣ ልጄ ሆይ እሷ እኔ ማን እንደሆንኩኝ አታውቅ ይሆናል። እኔ ግን እሷ ለኔ ማን እንደሆነችና ለኔ የከፈለችውን መስዋዕትነት ጠንቅቄ ያውቃለሁ። ፍቅር ማለት እሷ እንድታስታውሰኝ መፈለግ ሳይሆን እኔ ለእሷ ያለኝን ቃል ኪዳን መጠበቅ ነው አሏት። ይህ ታሪክ የሚያስተምረን ትልቅ ቁም ነገር አለ። እውነተኛ ፍቅር ማለት ሌላው ሰው ምን ሰጠኝ ብሎ ማሰብ ሳይሆን እኛ ለዚያ ሰው ያለንን ታማኝነት ነው። እናንተስ ስለዚህ ታሪክ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ከሰምፔር የልብ ታሪኮች ነበርኩኝ። አመሰግናለሁ። መልካም ጊዜ